በማንኛውም ሰዓት የምንሰናበት ሰዎች ነን። ይሄንን ለራሳችን መንገር እንኳን አንፈልግም። አቋት ታስጨንቁን የሚልም አለ። ተጨነቅ እንጂ ፊት ለፊት እኮ ከባድ ነገር ነው ያለው። ቂያማ እኮ ነው ያለው። እርቃንህን ረብ العالمين ፊት ልትቆም እኮ ነው። ግራ ብትመለከት ቀኝ ብትመለከት ስራህ ብቻ ነው የሚያዋጣህ እኮ። ዘር የለ፣ ዘመድ የለ፣ ጉልበት የለ፣ ሀብት የለ፣ ሁሉም የለም፣ ብቻህን። ምናልባት የሰውነት አካልህ ዳግም ይገጣጠማል እንጂ ሌላ አብሮህ የሚነሳ ምንም የለም። هذه حقيقة። ሰው ዛሬ በዱንያ ላይ በሀብቱ ይመካል አለኝ ይላል፣ ወይ በልጆቹ ይመካል፣ ችግር የለውም ዛሬማ ልጅ ተተክቷል ይላል፣ ወይ በዘሩም ይመካም አለ። የነማን ዘር ነኝ እኔ ብሎ በጎሳው ራሱ ይመካ፣ አንዱም የማያውቀው ሊሆን ይችላል። በተለያዩ ነገሮች ይመካል። እነዚህ ነገሮች ሁሉ ወይ ይከዱታል ወይ ይከዳቸዋል። ዘላቂ አይደለም። ሀብት ያጠራቀሙ ሁሉ ሲበላይ ታታቃለህ፣ ጥሎት አይደለም የሚሄደው። ጉልበት አብሮ ሲቆይ አይተሃል። ያዙ ይልቀቁኝ የሚለው ጉልበተኛ ከጥቂት ጊዜ በኋላ ምርኩዝ እንኳን ይዞ መነሳት ሲያዳግጠው አታውቅ። أي قوة في الإنسان؟ القوة لله عز وجل። الله ብቻ ነው ጉልበት ያለው። ወደ አላህ ከመመለስ ውጪ ምንም አማራጭ የለም። ዓለም እንዴት እንደምትለዋወጥ ታያላችሁ፣ ከፍ ዝቅ። አሁን እንደውም የቂያማው ጫፍ ላይ ነው ያለነው እኮ፣ የተናወጠች እኮ ነው ያለችው። إنهم يرونه بعيدا ونراه قريبا። እነሱ ቃርጎ ያስቡታል፣ እኛ ቅርብ መሆኑን እናያለን አለ አላህ። يوم تكون السماء كالمهل وتكون الجبال كالعهن ولا يسأل حميم حميما። ዘመድ ዘመዱን አይጠይቀውም። يبصرونهم እንዲያዋቸው ይደረጋል። ቢጠቅሙ ከሆነ ያቸው ዛና ያሉአቸው ይባላል። يود المجرم يومئذ لو يود المجرم لو يفتدي يومئذ ببنيه. يود المجرم لو يفتدي يومئذ ببنيه. በልጆቹ እነሱ ቤዛ ከፍሎ ቢላቀቅ ደስ ይላል። ልጆቹ ይማገዱን ይልዳን ነው የሚለው። እንደ ዛሬው አይደለም። ወላጅ ለልጆቹ ሲል ይሞታል፣ ህይወት ያሳልፋል አይደል? እዛ ግን እንዲህ አይደለም። وصاحبته በባለቤቱ واخيه وفصيلته التي تؤويه ومن في الارض جميعا በገጸ ምድር ያለው ሁሉ ተማግሮ እሱ ቢድን ይፈልጋል። ثم ينجي كلا إنها لظى نريد ساتنات نزاعة للشوى تدعو من أدبر وتولى وجمع فأوعى يشش ودوها لا يزور